አይሁዶችና ክርስቲያኖች ከሚመኙት ከንቱ ምኞት አንዱ ምንድነው ከተባለ ጀነት እንገባለሁ የሚል ከንቱ ምኞት ነው። ይህ ከንቱ ምኞት እንደሆነ አምላካችን አላህ Subhanahu Wa Ta'ala ሲነግረን በምዕራፍ 2 ከሱረቱል በቀራ 111ኛው አንቀጽ ላይ ወቃሉ አሉ ለየድኹል الجنة الا من كان هودا او نصارى ጀነትን እኮ አይገባም ይሁዳ ወይም ደግሞ ነሳራ ካልሆነ ወይም ክርስቲያን ካልሆነ በስተቀር አሉ። ምን ይላቸው አንቀጥሎ تلك امانيهم ይሄ ከንቱ ምኞታቸው ነው። قل بلاچو هاتو برهانكم ان كنتم صادقين እስኪ እውነተኞች ከሆናችሁ ማስረጃችሁን አምጡ ያለ አምላካችን አላህ Subhanahu Wa Ta'ala ይናገራል። እና ይሄ ከንቱ ምኞት ነው። ቶሎ ብላችሁ ሳይመስልባችሁ ወደ እስልምና ነው እስልምና ከገባችሁ ወይ ደግሞ ከሰለማችሁሳ አምላካችን አላህ Subhanahu Wa Ta'ala ቃል ገብቷል። በምዕራፍ 4 ከቁጥር 124 ላይ ومن يعمل من الصالحات ከመልካም ስራዎችን የሰራኮ من ذكر او انثى ከሴትም ሆነ ከወንድ መልካምን ስራ የሰራ وهو مؤمن እርሱ ሙእሚን ሆኖ ያመነ ሆኖ አማኝ ሆኖ فاولئك يدخلون الجنه እነዛ ጀነትን ይገባሉ ولا يظلمون نقيرا በቴምር ፍሬ ላይ ከፍ ያለችው ምንድነው ይሄ ልጫው የለችም ያችን ነጥብ ያክል እንኳን አይበደሉም ይላል አምላካችን አላህ Subhanahu Wa Ta'ala ይናገራል። ስለዚህ ቶሎ ብላችሁ ሰላም ያላህ መልእክተኛ ማለይ ሰላቱ ሰላም በሐዲሳቸው ምን ይላሉ انه لا يدخل الجنه ጀነትን እኮ የሚገባ አይደለም አሉ ኢላ ቢሆን እንጂ ነፍሱ ሙስሊም የሆነች ነፍስ ካልሆነች በስተቀር ጀነትን የሚገባ ማንንም የለም አሉ ያላህ መልእክተኛ አለይሂ ሰላቱ ሰላም። ስለዚህ ምኞት ወይኔ ምን አፈር ሁኜ በቀረሁ ያላችሁ የመልቂያማ የተሳየ ቀን ከመመኘታችሁ በፊት ምን ነው ሙስሊም ሁኜ በነበረ ያላችሁ ከመመኘታችሁ በፊት ቶሎ ብላችሁ ሰላም አምላካችን አላህ Subhanahu Wa Ta'ala ሚነና ኢና አንዘርናኩም እኛ አስጠንቅቃናችኋል عذابا قريبا قريب ሆነች ቅርብ ሆነችን ማስጠንቀቅ يوم ينظر المرء يعني عند ሰው ይመለከታል ما قدمت يداه እጁ ያስቀደመችው ነገር ሲል ويقول ይላል الكافر ካዲው ማለት ነው ያ ለይተኒ ኩንቱ ተራባ ምን ነው አፈር ሁኜ በቀረሁ ይያለ ይናገራል። አንድ ሰው እጁ ያስቀደመው ሲመለከት ከሃዲው ምን ይላል ዋምኞቴ ምን ነው አፈር ሁኜ በቀረሁኝ ይያለ መመኘቱ አይቀርም ማለት ነው። ስለዚህ ይሄ ምኞት ከመምጣቱ በፊት ቶሎ ብላችሁ ሰላም ትሆናላችሁ። ሰላም የሚገኘው አንዱን አምላክ በብቸኝነት ማምለክ የነቢያትን አስተምሮ እስልምናን በመከተል ብቻ ስለሆነ ሰላም ትሆናላችሁ።